አንድ ቀን ጠዋት ከእንቅልፋችሁ ስትነቁ እናታችሁ ያገባችሁ ባለሀብት ሰውዬ ልጅ በክፍላችሁ ውስጥ ራቁቱን ቆሞ ብታገኙት ምን ታደርጋላችሁ? ኖሃ ወደዚህ ቅንጡ ቤት ስትመጣ የጠበቃት ሰላም ሳይሆን አደገኛ ሚስጥሮችና መውጫ የሌለው የፍቅር ወጥመድ ነው። ዛሬ የምናየው ማይ ፎልት የተባለው ፊልም የሁለት ተቃራኒ ሰዎች ፍልሚያ እንዴት ወደማይቀለበስ እሳትነት እንደሚቀየር ያሳየናል። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም መጨረሻው ላይ የሚገለጠው እውነት ሁላችንም ያስደነግጠናል። ኖሃ የተባለች ቆንጆ ወጣት ልጅ እናቷ በጣም ሀብታም የሆነ ሰው በማግባቷ ምክንያት ቀደም ከሚኖሩበት ቤት እና አካባቢ ለቃ እናቷ ወደ ገባቸው ሰውዬ ቅንጡ ቤት እንድትሄድ ስለወሰነች ዕቃዋን አዘገጃጅታ መሄድ ይጀምራሉ። እየሄዱ እያለም ኖህ እናቷ በማግባቷ እንደተከፋችባትና ማናገር እንዳልፈለገች እንመለከታለን። ቤት ሲደርሱም ውጭ ጋር ይቀበሏቸዋል። ሻንጣዋንም ከመኪናው ለማውረድ ስትሞክር የቤቱ አገልጋይ ይቀበላትና ሻንጣዋን ያስገባላታል። ከእንጀራ አባቷ ጋርም ሰላም ከተባባሉ በኋላ ቤቱን ሊያስጎበኟት ወደ ውስጥ ይገባሉ። ቤቱ እጅግ በጣም ቅንጡ ነበር። እናቷ የራሷን ክፍል ካሳየቻት በኋላ ባለቤቷ በእሷ ዕድሜ የሚገኝ መልካምና ስነ ምግባር ያለው ልጅ እንዳለው ነግራት ወደ ባለቤቷ ትመለሳለች። ኖሃም ክፍሏ በጣም ቅንጡ በመሆኑ ተደስታ መጎብኘትና ፎቶ መነሳት ትጀምራለች። ውጪውንም የጎበኘች ሳለ የሆነ ሰው ትመለከታለች። ነገር ግን ሙሉውን አላየችው። ጓደኛዋ ደውላ ስልኳ ሲጠራ ልጁ ይመለከታታል። ወደ ውስጥ ገብታም ከጓደኛዋ ጋር ስለ ቤቱና ስለ ቅንጡ ክፍሏ እየነገረቻት ሳለ ክፍሏ ተንኳኳ። ስትከፍተውም ኒኪ ወይም የእንጀራ ወንድሟ ነበር። ደንግጣም ስልኳ ከእጇ ላይ ይወድቃል። ለማንሳት ስትልም የኒኪ ውሻ ቶር ያስደነግጣታል። በዚህ ሁኔታም ከኒኪ ጋር ከተዋወቁ በኋላ ወላጆቻቸው መጥተው ሌላ ሰው ዝግጅት ላይ ለእራት እንደተጋበዙ እናም ለእራቱ እንዲዘጋጁ ይነግሯቸዋል። ሶስቱም ተዘጋጅተው ቆመዋል። ኖሃ ለባብሳ ስትመጣ በግርምት ይመለከቷታል። እየሄዱ ሳለም ኖሃ ቀድሞ ትኖርበት የነበረው ፍቅረኛዋ ሌላ ሴት እንደያዘ ትመለከታለች። ኒኪም በሌላ መኪና ነበር ቀድሟቸው ጠቅሷት ሄደ። ግብዣ ቦታ ደርሰው እራታቸውን እየተመገቡ ይጨርሳሉ። ትንሽ ከተጨዋወቱ በኋላም ኒኪ የሕግ ትምህርት እየተማረ እንደሆነና ለጥናት መሄድ እንዳለበት ይናገራል። ኖሃ ግን የሚሄደው ለጥናት እንዳልሆነ ስለተረዳች እኔም እሄዳለሁ በማለት ትነሳለች። አባቱም እግር መንገዱን ሊፍት እንዲሰጣት ይነግረዋል። ኒኪም ተናዶ ግን ሳያስነቃ ፈቃደኝነቱን ገልጾ መሄድ ይጀምራሉ። ትንሽ ከሄዱ በኋላም መጨቃጨቅ ይጀምራሉ። መኪናውንም አቁመው ያስወጣትና ብቻዋን ትቷት ይሄዳል። ስልኳንም ስትመለከት ባትሪ የለውም። አንድ መኪናም ሲያልፍ ምልክት ታሳየዋለች። መኪናውም ካለፈ በኋላ ይመጣል። ወጣት ልጅ ነው። መሄድ ሲጀምሩም ስልኳን ቻርጅ ታደርጋለች። ወዴት እንደሚያደርሳትም ሲጠይቃት እሱ ወዴት እየሄደ እንደነበር ትጠይቀዋለች። ወደ ፓርቲው እየሄደ እንደነበርና ፈቃደኛ ከሆነች አብራው እንድትሄድ ይጠይቃታል። ፈቃደኛ ሆና ወደ ፓርቲው መሄድ ይጀምራሉ። ፓርቲው ላይ የነበሩ ሰዎችንም እያስተዋወቃት እያለ ኒኪን ከተለያዩ ሴቶች ጋር ሲሳሳምና ሲጠጣ ትመለከታለች። የፓርቲው መሪም እንደሆነና ያለ ኒኪ ፓርቲ ብሎ ነገር እንደሌለ ይነግራታል። በዚህ ጊዜም ኖሃ ኒኪ ቤተሰብ ላይ ጥሩ ቢጫወትም ከውጭ ግን በጣም ዱርዬ እንደሆነ ትገነዘባለች። ሲገናኙም በጥፊ ትመታውና አባቱ ቢያውቅ ጥሩ እንደማይሆን ስትነግረው ይህን ነገር እንዳላየ እንዳልሰማች እንድትሆንና በመንገዱ እንዳትገባ ያስጠነቅቃታል። ፓርቲው ላይም ኖሃ ከአንዲት ልጅ ጋር ጓደኛ ትሆናለች። በዚህ ጊዜም ኒኪ ከሴት ጋር ሲላላስ አይታ ይበልጥ ትጠላዋለች። ሌላ ልጅም መጥቶ መጠጥ እንድትጠጣ ሲጋብዛት ኒኪ መጥቶ ይገፈትረውና ይጮህበታል። ኖሃም ስለሷ ምንም እንደማይመለከተው ስትነግረው ገና 17 ዓመቷ ስለሆነ መጠጥ መጠጣት እንደሌለባት ይነግራታል። ኖሃ ግን ሰክራ ስለነበር ወደ ቤት መሄድ ይጀምራሉ። በስካር መንፈስም ሆና ሴቶች ጋር እንደዛ ሲላላስ በጣም እንደሚቀፍ ትነግረዋለች። ሲደርሱም ወደ ውስጥ ያስገባታል። መኝቷ ላይም ካስተኛት በኋላ ጆሮዋ ስር ያለውን ጠባሳ ይመለከታል። ወጥቶም ይሄዳል። ኖሃ በእንቅልፍ ልቧ በልጅነቷ እናቷ ከሰካራሙ አባቷ ስትደብቃት እያስታወሰች ትቃዣለች። ጠዋት ጋም ኖሃ የወንዝ ዳር ላይ ከአዲሷ ጓደኛዋ ጋር እየተዝናናች ነው። ኒኪ ለዋና ልብሱን በሚቀይር ሰዓትም ኖሃ እየተመለከተችው ነው። ጓደኛዋም ትመለከታታለች። ማታ ፓርቲው ላይ የመኪና ውድድር ተዘጋጅቶ ነበር። እዚህ ውድድር ላይም ኒኪ ለመወዳደር ከፍተኛ ብር መድቧል። ውድድሩ ሊጀምር ሲልም ኖሃ ማታ ፓርቲው ላይ የመኪና ውድድር ተዘጋጅቶ ነበር። እዚህ ውድድር ላይም ኒኪ ለመወዳደር ከፍተኛ ብር መድቧል። ውድድሩ ሊጀምር ሲልም ኖሃ ስትመጣ ይመለከትና ሐሳቡ ይሰርቃል። ተቃራኒ ተወዳዳሪውም ከሱ ቀድሞ ይነሳል። እየተወዳደሩ እያለም ኖሃ ስትጠቃቀፍ አይቶ
ትኩረቱ ይሰረቃል። ቢሆንም ግን የመጀመሪያውን ውድድር አሸናፊ ይሆናል። የኖሃ የድሮ ፍቅረኛዋ ሲሳሳም የሚያሳይ ፎቶ ይልክላታል። እናም ተናዳ መሳሳም ትጀምራለች። ኒኪም ቅናት ይሰማውና ስልኳን ሲመለከት የድሮ ፍቅረኛዋ የላከላትን ፎቶ ይመለከታል እና እሱን ለማስቀናት ለፎቶ ብላ እንደተሳሳመች ነግራው ፎቶውን ካገኘች በሰላም ወደ ቤት እንደምትሄድ ትነግረዋለች። ለመጀመሪያ ጊዜም ይሳሳማሉ። ፎቶውን አንስታ ለድሮ ፍቅረኛዋ ትልካለች። ቤት እንዲያደርሳትም መኪና ውስጥ እንድትቆይ ነግሯት እንደሄደ ሌላኛው ተወዳዳሪ ውድድሩን ያስጀምረውና መወዳደር ይጀምራሉ። በውድድሩ ኖሃ ታሸንፋለች። ሌላኛው ተወዳዳሪ ግን ራሱ ኒኪ ባለመወዳደሩ ተሸናፊ ተደርጎ ይወሰዳሉ። ኒኪም የመኪናውን ቁልፍ ይሰጣል። ነገር ግን ተወዳዳሪው በኖሃ በመሸነፉ ተናዶ ነበርና በእነሱና በጓደኞቹ መሃል ጸብ ይነሳል። ነገር ግን በመኪናው ያመልጣሉ። ሰውየው ግን ቢከተላቸውም አልደረሰባቸውም ነበር። ጠዋት ላይም ኖሃ መኪና እያጠበች ነበር። ኒኪም በሁኔታዋ ተገርሞ እያናገራት ሳለ የድሮ ፍቅረኛዋ ዳን ከእናቷ ጋር ይመጣሉ። ሊሳሳሙ ሲሉም ኖሃ ፊቷን ታዞርበታለች። ለኒኪም ሲሳሳሙ የሚያሳይ ፎቶ ልካ ስለነበር እሱ መሆኑን ካወቀ ለቤተሰቦቻቸው ሊናገር እንደሚችል ስጋቷን ትነግረዋለች። ኒኪ ግን ቢነግራቸውም ግድ እንደሌለው ከንፈሯን በመሳም ያሳውቃታል። በዚህ ጊዜም በመኪና ውድድር አሸንፈው የነበረው ሰውዬ ከአበባ ጋር የማስፈራሪያ ወረቀት ይልክላታል። ኖሃ ግን ወረቀቱን ለማንም አላሳየችም ነበር። በሌላ ጊዜም ኒኪ የቦክስ ውድድር ነበረው። በዚህም ኖሃ ኒኪ ሰውየው ሲደባደብ አይታ ተናዳ ወጥታ ስትሄድ ከዚህ በፊት ሊፍት ሰጥቷት የነበረው ልጅ ያገኛትና ሊስማት ይሞክራል። ኒኪም ልጁን ገፍትሮ ይጥለውና ልጁ ይሄዳል። ኖሃም እንደዚህ ማድረግ እንደማይችል ስትነግረው እንደሚያፈቅራት ይነግራታል። ኖሃም ወጣ ትሄዳለች። በሌላ ጊዜም የኒኪ አባት የኖሃ አባት ከእስር ቤት እንደወጣና ኖሃ ሊጎዳት ስለሚችል እንዲጠብቃት ይነግረዋል። የኖሃ አባት ዮናስ እየተከታተላቸው ነበር። ሊያግታት ሲልም ኒኪ ይመጣል። በዛ ምሽትም ኒኪና ኖሃ አብረው ያድራሉ። ነገር ግን ምንም አላደረጉም። ጠዋት ላይ አባቱ ወደ ክፍል ሲገባ አልጋው ላይ ራቁታቸውን ይመለከታቸዋል። ኒኪ ሊያስረዳው ሲሞክር አባቱ ትንሿ እህቱ ስለታመመች ሆስፒታል እንደሆነች ይነግረዋል። ኒኪና ኖሃ በፍጥነት ወደ ሆስፒታል ይሄዳሉ። ከመሸ በኋላ ኒኪና ኖሃ ወደ ቤት እየተመለሱ ነው። ነገር ግን መኪናውን አቁመው ማውራት ይጀምሩና ስሜታዊ በሆነው ከመኪናው በመውረድ አብረው ይተኛሉ። አነጋግ ላይም ወደ ቤት እየሄዱ ሳለ ኒኪ ዕቃ ለመግዛት ይወርዳል። በዚህ ጊዜም በመኪና ውድድር ያሸነፈችው ሰው ከጓደኞቹ ጋር መጥቶ ኒኪ ሳያይ አግተው ይወስዷታል። ከታሰረችበት ስትነቃም አባቷ እንደነበር ታያለች። አባቷና በመኪና የረታችው ሰውዬ እስር ቤት በነበረው ጊዜ ተግባብተው ስለነበር ነው አሁን የተገናኙት። በወላጆቿ በመደወልም ያለምንም ፖሊስ 1 ሚሊዮን ዩሮ በ2 ሰዓት ካለመጡ እንደሚጎዳት ያሳውቃቸዋል። ሮኒንም ከመጣው በኋላ አስሮ ያስቀምጠዋል። ነገር ግን ወላጆቿ ለፖሊስ አሳውቀው ነው እንደመጡ ቦታው ላይ ባስቀመጠው ካሜራ ያውቃል። በዛው አጋጣሚም ያለበት ቦታ ስለታወቀ ሊይዙት እንደሆነም በካሜራው ስላወቀ ኖሃን በመኪና እንድታስመልጠው ያስገድዳታል። ኖሃን መኪናውን በፍጥነት በመንዳት ለማምለጥ ትጥራለች። ነገር ግን ተከትለዋቸው ነበር። መጨረሻ ላይም መሄጃ ስላጡ ኒኪና ኖሃ በተመሳሳይ አቅጣጫ በፍጥነት መንዳት ይጀምራሉ። በዚህ ጊዜ ከኒኪ ጋር አብራው ፖሊስ ስለነበረች ተኩሳ ትመታዋለች። አባቷም ይሞታል። ሮኒም ጋራጅ ውስጥ ታስሮ ስለተገኘ ይታሰራል። ቤተሰቡም በሰላም መኖር ይጀምራሉ። ኖሃና ኒኪ በድብቅ ፍቅራቸውን ይቀጥላሉ። ነገር ግን ወላጆቻቸው እንደነቁባቸውና ፍቅሩ መቀጠል እንደሌለበት እየተወያዩ ያለ ፊልሙ ይጠናቀቃል። ፊልሙን ከወደዳችሁት ላይክ አድርጉት፣ ቻናሉን ደግሞ ሰብስክራይብ አድርጉ። ሌላ እንዲሰራላችሁ የምትፈልጉት ፊልም ካለ ኮሜንት ላይ አሳውቁን። እናመሰግናለን።